ባዩሽ የምትባለው ሴትዮ ግን ተንኮል አይሰረቻትም እንዴ? ለእያንዳንዱ ድራማ የምሰራቸው ተንኮልና ተንኮል ብቻ ነው። በጣም ነው የሚገርመው። ለማንኛውም ሜላት ደውላ ጠርታት ስለነበረ ወደ ሜላት ቤት በጧት ተነስታ ትሄዳለች። ከዛም በሩን ስታንኳኳ ያልጠበቀችውና ያላሰበችው ነገር ነው የገጠማት። ሜላትን ለማግኘት የሄደችው ባዩሽ ድንገት በሩን ስታንኳኳ መስፍኔ ነው የከፈተላት። ከዛም ባለችበት ድንጋይ ሆና ነው የቀረችው። ምን መናገር እንዳለባትም ግራ ተጋብታለች። ከዛም መስፍኔ ብላ ስትለው እንዴ ባዩሽ እንዴት ነሽ ደህና ነሽ ብሎ እሱ በመልካምነት ነይ እንጂ ቀፊኝ ምን ሆነሽ ነው ብሎ ሳትፈልግ በግዷ እንድታቅፈው ያደርጋታል። ከዛም ባዩሽ እንዴት ነሽልኝ ደህና ነሽ ወይ እያለ ደጋግሞ ሰላም ሲላት እሷም ምን መመለስ እንዳለባት ግራ ተጋብታለች። እና መች መጥተህ ነው ብላ ስትጠይቀው እንዴ መምጣቴን አላወቅሽም ማለት ነው ብሎ ስላት አረ በፍጹም እኔ የማውቀው ነገር የለም ቆይ መች መጣ ብላ ስትጠይቀው አሁንም እንዴ ቆይ ግቢና በስነ ስርዓት እናወራለን ግቢና ቁጭ ብለን እናወራበታለን በስነ ስርዓት ምን ሆነሽ ነው በር ላይ የቆምሽው ስላት አይ በፍጹም አልገባም በቃ እመለሳለሁ ብላ ስትለው እንዴ ለምንድን ነው የምትመለሽው ባዩሽ የተፈጠረ ነገር አለ ምን ሆነሽ ነው ብሎ ሲጠይቃት በፍጹም ልትመልስለት አልቻለችም። ከዛም ልትወጣ ስትል አረ በፍጹም መሄድ የለብሽም አትሄጂም ለምን መጥተሽ ለምን ትመለሻለሽ ቁጭ ብለን አውርተን ከዛ በኋላ ትመለሻለሽ ብሎ በመልካምነት ቢጠይቃትም እሷ በፍጹም ልትቀመጥ አልቻለችም። መስፍኔ በሩን ክፈትልኝ እኔ መሄድ አለብኝ አልቀመጥም በሩን ክፈት ስትለው እንዴ ምን ሆነሽ ነው ግቢ እያልኩሽ እኮ ነው የተፈጠረ ነገር አለ ሲላት መስፍኔ ባዩሽም በፍጹም የተፈጠረ ነገር የለም ግን መሄድ አለብኝ በቃ መሄድ አለብኝ በሩን ክፈትልኝ ብላ እጁን ምንጭቅ አድርጋ በሩን ከፍታ ትወጣለች። መስፍኔም በጣም ግራ ተጋባና ቆይ ምን ነክቷት ነው ምን ሆና ነው እንደዚህ የምትለው እያለ ለብቻው ያወራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ስለመጣችሁ ወይም ወዳችሁና ፈቅዳችሁ ላይክ ሰብስክራይብ ስለምታደርጉኝም ከልብ አመሰግናለሁ። እናም ወደ ድራማው እንቀጥላለን ማለት ነው። በሌላ በኩል ሀኒቾ ወደ ስራ ለመሄድ አስባ ሁሌም እንደምታደርገው አባዬ በቃ እኔ መሄድ አለብኝ ብላ ስትለው አባትየው ደግሞ አይ ልጄ እንደው ኮታውን ለምንድን ነው ትተሽኝ የምትሄጂው ሲላትኝ እሷም ያው ታውቃለህ አይደለ እሷ ሁሉንም የሕክምና ወጪህን አሰሪዬ ናት የቻለችልኝ ስለዚህ እንዳይከፋት መሄድ አለብኝ ስትለው ቆይ ግን ይህን ሁሉ ገንዘብ ከፍላ ላንቺ ጉልበት አሰስትልሽም ሲላትኝ አይ አባዬ እንደዛ አይደለም ግን በቃ እንድከፋት አልፈልግም ስለዚህ እኔ መሄድ አለብኝ ደግሞ አሁን እኮ ያሲር ይመጣልሃል ስትለው አይ ያሲርን ተይው እንደዚህ ችኩር ምት ብሎ ሲውል እያሳዘነኝ እኮ ነው ሲላት እና ምን ችግር አለ ታዲያ አሁን እደውልለትና ይመጣልሃል በቃ አባዬ ቻው እሺ ደግሞ አደራ መድኃኒቱንም ወሰድ ብላ አባቷን ሰላም ብላ እሺ ሂጂ ልጄ ችግር የለውም እኔም እኮ ደህና ነኝ። እናም በነገራችን ላይ አባዬ አዲስ አበባ እኮ ፍቅር ነው አይደል ስትለው አይ ፍቅሩን ስተይው ፍቅር ከደሴ ውጭ የለም ደራሲውን አልሰማሽም እንዴ አንድነትን ወይም ደግነትን ከፈለጋችሁ ወደ ወሎ ሂዱ ብሏል። ስለዚህ እዛ ነው ፍቅር ያለው ሁሉም ነገር እዛ ነው ያለው እያለ እየቀለደባት እሷም ቻው ብላው ወደ ስራዋ ትመለሳለች። በሌላ በኩል ወይዘሮ ባዩሽ አልማዝ እያልኩኝ በሌላ ድራማ ስለማውቃት ባዩሽ ለእርግብ ደውላ ተኝታ ስለነበረ እርግብ ከሰላም ጋር ነበር እየተኛችው እና ለእርግብ ትደውልላታለች ባዩሽ። ከዛም እሷም ከእንቅልፏ ተነስታ ወደ ሌላ ቦታ ሄዳ ካነሳችላት በኋላ እንዴ አክስቴ ምን ሆነሽ ነው አሁን በዚህ ሰዓት የደወልሽው በሰላም ነው ስትላት አዎ በሰላም ነው ነገር ግን እኔ ዛሬ ቤት መጥቼ ነበር ግን ያልጠበቅኩትና ያላሰብኩት ነገር ስለገጠመኝ ተመለስኩ ቆይ አልገባኝም መች መጥተሽ ነው እንዴት ምናምን ብላ ስትጠይቃት አይ በቃ ነገርኩሽ እኮ መጥቼ ነበረ ነገር ግን አልገባሁም ተመለስኩኝ ስትላት ምን ሆነሽ ነው የተመለሽው የተፈጠረ ነገር አለ አልገባኝም አክስቴ ስትላት ነገርኩሽ እኮ መጥቼ ነበር ድንገት መስፍኔ ነው በሩን የከፈተልኝ አባቴስ ስትላት የምን አባት ነው የምታወሪው አልገባኝም ስትላት አሁንም በቃ ነገርኩሽ እኮ አሁን መስፍኔ የከፈተልኝ ከዛም አልገባም ብዬ ተመልሼ መጣሁኝ ስትላት እሺ ቆይ አሁን ምን ሆነሽ ነው ታዲያ የት ነው ያለሽው አሁን ወደ ቤተ ክርስቲያን እየሄድኩኝ ነው ስለዚህ አንቺም ነይ ቶሎ ስትላት እንዴ አክስቴ እንዴት ነው አሁን ነይ ቶሎ የምትይኝ እኔ እኮ እንቅልፌን አልጨረስኩም በዛ ላይ ደግሞ በጧት እንደማልነሳ ወይም በጧት መነሳት እንደማልወድ ታውቂያለሽ አንቺ ያምሻል እንዴ የገባሽበትን ጭራሽ ረሳሽው መሰለኝ ለምን እንደሄድሽም ረስተሽዋል አይደለ ጭራሽ እንቅልፌ ትያለሽ እንዴ ቤተነሽና ነይ ስትላት
ቆይ አንቺ ታውቂያለሽ አይደል እንዴ? እኔ እኮ በጧት መነሳት አልወድም፣ እኔ ግን እንቅልፌን አልጨረስኩም ብላ ስትላት ከዛም ወይዘሮ አልማዝም ትቆጣትና እንድትመጪ በቃ እጠብቅሻለሁ፣ እነሱንም ቤተ ክርስቲያን ሄድኩ ብለሽ እንድትመጪ ትላታለች። እሷም እርግብም እሺ በቃ እመጣለሁ አታስቢ ትላታለች። እሷም ቤተ ክርስቲያን እንደምትሄድ አድርጋ እቤት ወጥታ ወይዘሮ ባዩሽ ጋር ትሄዳለች። ባዩሽ ጋር ሄዳ ከተገናኙ በኋላ ዛሬ የገጠመኝን አትጠብቂውም። መስፍን እኮ በሩን ከፈተልኝ። አባትሽ ማን ነው? አባትሽ የምትይኝ አልገባኝም። ማን ነው አባቴ? አባቴ መጣ እንዴ? አዎ አባትሽ እኮ መጥቷል። እሱ ነው በር የከፈተልኝ። አልገባኝም፣ አሁንም አልገባኝም። አክስቴ አስረጅኝ እስኪ። እንዴ መስፍን ነዋ። ምን እያልሽ ነው ያለሽው? እሱን ነው እንደ አባትሽ የምትይኝ? እኔ ደግሞ አባቴ የመጣ መስሎኝ። አንቺ ቆይ ያምሻል እንዴ? የገባሽበትን ረሳሽው? የሄድሽበትን ረሳሽው? አባትሽ ማለት እኮ አሁን እሱ ነው። ስለዚህ አባትሽ እያልኩ ስነግርሽ ደግሞ ሊገባሽ ይገባል። ለምንድን ነው እንደዚህ የምትሆኚው ግን? ለምን የገባሽበትን ትረሻለሽ? ያምሻል እንዴ ብላ ስትቆጣት፣ እሷም እሺ በቃ ቆይ አሁን ምንድን ነው ማድረግ ያለብን ብላ ስትላት፣ አሁን የምናደርገው ነገር እናም ወይዘሮ አልማዝ ወይዘሮ ባዩሽ እሷን እርግብን ትንሽ ከጮኸችባት በኋላ ያው እንድገባት ካደረገቻት በኋላ ወደ ቤት እንድትመለስ ሂጅ በቃ ወደ ቤት። አሁን እነሱ ካዩሽ ምናልባት ቤተ ክርስቲያን ይሄን ያክል ቆየች፣ ስለዚህ ጸሎት እያደረገች ነው፣ ለሀና ጸሎት እያደረገችባት ነው ብለው እንዳይጮህብሽ በጊዜ ቶሎ ግቢ ብላት እርግብን ወደ ቤት እንድትመጣ ታደርጋታለች። በሌላ በኩል ሰላም እናቷ ጋር ሂዳ